ወጀብ ባህታዊው ፈላስፋ ፈንጠር ብሎ እንደ ሐውልት ተገትሮ ቆሞ አፍጥጦባት ሲያስተውላት ድንገት ከማየቷ ነበር ንግግሯን ቆም አድርጋ የርህራሄ አይኖቿን እንደጣደችበት ጸጥ ብላ የቀረችው። ባህታዊው ፈላስፋ የተገማመደ ጸጉሩን በቀኝ እጁ ጣቶች ያፍተለተለ እንደማጉተምተማለና ድንገት ጮክ ብሎ ለራሱ እየለፈለፈ መንገዱን ወደ ፎልስጌት ቅስት አቅጣጫ ቀጠለ። እቴጌ ሰራዊት ልዕልት ወጨጌት አመለወርቅ ነፍስ ነገር የሰው ንጥር ወለላ ማር ካልማዝ ወርቅን ሰብአ ክብር ሸጋ ጸባይ ደግሞ ምግባር የምን ማፈር አንገት መስበር ስትራመድ ቡጥር ጥብር እንከት ዝንከት ሰበር ነጠር ቡጥር ጥብር ባህታዊው ፈላስፋ የንግግር ሐሳቡን በድርጊቱም ጭምር እያሳየ መንገዱን ቀጠለ። ጥብር ነጠር ጥብር ነጠር ነጠር ጥብር ጅብር ቡጥር። ባህታዊው ፈላስፋ እንዲሁ እየለፈፈ ሄዶ የፎልስጌትን ቅስት ሲያልፍ ነው ሰራዊት ትኩረቷን ወደኔ መለሰችው። ፈላስፋውን መስማት እንዴት እንደሚያስደስተኝ ታውቃለህ? ንግግሩ ብቻ ሳይሆን ተፈጥሮ ራሱ ቅኔ ነው የሚመስለኝ። ለምንድን ነው ግን አንቺን ባየሽ አጋጣሚ ሁሉ ሌላ ሐሳቡን ሁሉ ትቶ ርዕሰ ጉዳዩ የሚያደርግሽ? ሁኔታዬ ስለሚያስደስተው መሰለኝ፣ ወይም ደግሞ ስለሚወደኝ ይሆናል። አንቺስ? እኔ ምንም አትይውም እኮ ለሚለው ነገር ዋጋ ሰጥቼ በጥሞና ከማዳመጥ ሌላ እሱ እኔን በቀጥታ ምንም ሳይለኝ ምን ልለው እችላለሁ? እኔ እንጃ እኮ። ይልቅ ሳረሰው አለች ቀደም ሲል ወደ አቋረጠችው ሐሳቧ እየተመለሰች። ሚስትህን አስጠንቅቃት፣ 32 ጥርሷን ነው የማረግፍላት። እሺ። በማስጠንቀቅ አይነት የዛቻ ምልክት ጣቷን ቀሰረችብኝ። አረ አንቺስ ለኔም ታሰጊያለሽ። አንተ እንኳን የወገን ጦር ነህ። ሚስትህን ብቻ ነው የምፈልጋት። ጥርስ ካልሆነ በስተቀር ደግሞ ምንዋንም አልመታትም። ያ ሁሉ ቆንጆ ጥርስ መርገፍ አለበት። ቡጤዋን ጨብጣ ለምልክት ያህል በራሷ አፍ ጠርዝ ላይ አሳርፋ አሳየችኝ። ከጥርሷ ምን ጉዳይ አለሽ? አይኗ ውስጥ የሆነ የመደነቅ ስሜት አየሁ። ቆንጆ ነው። ወዲያው በብሽቀት ስሜት እንደመወራጨት አለች። ለነገሩ ምን ጥርሷ ብቻ፣ ችቦ አይሞላም የሚያዘፍን ወገብ፣ ኮራ ያለ ዳሌ፣ ዞማ ጸጉሯ ስል አቋረጥኳት። ትክክል፣ ጸጉሯ እንኳን ወንዱን ሴቱንም ቢሆን ያማልላል። ግን ለመሆኑ የስልካካ አፍንጫዋን ውበት አንተው ራስህ ብትሆን ታውቀዋለህ? አይኖቿስ ብትል እንዴ! እንግዲያውስ በእናውም ትፊባት። አረ ለመሆኑ እንዴት ብታስተዋያት ነው ይሄ ሁሉ ዝርዝር ስዕላዊ ገለጻ? መቃንገቷስ ብትል የልብ ቅርጽ ያላቸው ስስና ማራኪ ከንፈሮቿ፣ ስርጉድ አገጯ፣ ባለዲምፕል ጉንጮቿ፣ ምኗ ተዘርዝሮ ምኗ ይቀራል? እነዚህ ሁሉ ያድናቆትሽን ቃላት ሙሉ ቀን መለሰ ቢሰማልሽ ቆንጆ ዜማ አዘጋጅቶ የሚያዜምላት አይመስልሽ? አግኝቶ ነው። የቆንጆ ምሳሌ እኮ ናት። በነገራችን ላይ አድናቆትሽ ሲበዛ በተቃራኒው እኔን እያሳነሽኝ እንደሆነማ አትርሺ። እንክት እመቤትን እንደጠበስክ እንዳትረሳሽ። ኧረ እመቤትን ልዕልትን ጭምር እንጂ በሁለመናዋ ቆንጆ ብትሆንም ታዲያ የጥርሶቿን ውበት የሚስተካከለው ነገር ግን የላትም። አቤት ጥርስ! በእርግጥ ከሰላማዊት ውበት ብዙዎቹ ቀዳሚ ስፍራ የሚሰጡት ችምችም ላለው ሀጫ በረዶ ጥርሷ ነው። እኔ ግን
የዘር ግንዴ የሚመዘዘው ከደቡብ ቢሆንም ውልደቴና እድገቴም ወንጂ ሆነና የጥርሱ ውበት ሳይገለጥልኝ ቀርቶ ነው መሰለኝ ብዙም አይኮረኩረኝም። ለአፍንጫዋም ያለኝ ቦታ እንዲሁ ነው። ከጥርሷም ሆነ ካፍንጫዋ ይልቅ ስለ አይኖቿ፣ ስለ ጸጉሯ፣ ስለ ጡቶቿና ስለ ከንፈሯ ትንግርት ውበት ስል አይኖቼን መጨፈን እስከ መፍራት ደርሳለሁ። አንዳንድ ቀንማ አይኖቼን ጨፈን ገለጥ እስካደርግ ድረስ በምትኖር ቅጽበታዊ የጊዜ ሽግግር ሀፍታ ውስጥ ዳግም የማላያቸው የማጣቸው እየመሰለኝ ሰጋለሁ። 32 ጥርሷን ለማርገፍ የትኛውን መንገድ ብትጠቀሚ ነው የምትመርጪው? ቴኳንዶ፣ ካራቴ፣ ውሾ፣ ቡጢ ነው ወይስ እናው ነው ያለ የጫማ ጥፊ አልኳት። በሁሉም አለችና ቡጢዋን በተከታታይ በአየር ላይ ሰንዝራ በመጨረሻ ግራ እግሯን ከመሬት ሳታነሳ ቀኝ እግሯን ብድግ አድርጋ በአየር ላይ ወረወረችው። እኔ ደግሞ አይኖቼን ወደ ጭኖቿ መጋጠሚያ በኩል ወረወርኳቸው። እግርሽን ይህን ያህል ብድግ ስታደርጊው እንትና ጉዳት ሊደርስባት አይችልም? ማን? ሚስጥርን ማለት ነው። እሷን ብትሆን ከስፕሊት ጀምሮ ሁሉንም ስልት ተለማምዳለች። እውነት ግን እሷ ጉዳንችም ጋለች እንዴ? እኔ ለነገሩ ስለሷ ብዙም የማውቀው ነገር የለኝም። ኢግኖረንት ነኝ። በቦታዋ ላይ ያለች ግን ይመስለኛል። ምክንያቱም አልፎ አልፎም ቢሆን ስሜቷ ይሰማኛል። እውነት ምንም አታውቂም? በመጠነኛ የመገረምና የመሽኮርመም ስሜት አየችኝ። መልሷን ለመስማት ጓጓው። የታችኛውን ከንፈሯን ነከስ አድርጋ የፍቅር የቅናትና የቁጭት አይነት ድብልቅ ስሜቶች ያጠሉባቸው በሚመስሉት አይኖቿ እያየችኝ ፈገግ አለች። እኔ ወንድ በሆን ግን ሚስትህ ላይ እኔ እናንተ እንጋደል ነበር። ከራሷ ሴትነት ይልቅ አእምሯ ውስጥ ያለው የሰላምዬ ሴትነት ውበት መሆኑ ግርም አለኝ። ጸባይዋ ምን ያህል ቢያናድድሽ ነው ግን እሷን በማበሳጨት መበቀልሽ ይሄን ያህል የሚያስደስትሽ? እኮ በሁሉም ነገር ተሟልታ የጸባይዋ መጓደል እኔንም ራሴን ጭምር ያበሳጨኛል። በተረፈ ዝንቧ እንዲነካብኝ አልፈልግም። በእኔ ፊት ማንም ሰው እሷን አያማትም። ለማየት ያብቃህ ደግሞ ከጊዜ በኋላ ሚስትህን ሽርክ ያደርጋታለሁ። አነጋገሯ የቁም ነገር ነበር። ገርሞኝ ሳያት ምን ታፈጣለህ በማለት አይነት የጥያቄ አስተያየት ላፍታ ቆይታ ያህል ኮስተር ብላየችኝና ቀኝ እግሯን አንስታ በአንድ ጊዜ መቀመጫዬ ላይ ወገቤ ላይና ማጅራቴ ላይ በፍጥነት ቷ ቷ ቷ አድርጋ በስሱ አሳርፋብኝ በዚያው ትታኝ ሄደች። ወጀብ ጽንፋውያኑ ልሂቃን በእውነተኛ የታሪክ ክስተት ላይ የተመሰረተ ልብ ወለድ። ደራሲ ሙሉጌታ ጀዋሬ፣ የልጆቹ